የኢዜማ ሊቀመንበር አቶ የሺዋስ አሰፋ የኢትዮ ፎረም እንግዳ ስለሆንክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አንተ እያልኩ ቃለ መጠይቁን እንዳደርግ ፍቀድልኝ። እሺ። ኢዜማ ከተመሰረተ በኋላ አሳክቸዋለሁ የሚለው ነገር ምንድን ነው? ወራት ተቆጠሩ አይደል? ኢዜማ በአገር አቀፍ ደረጃ የሚንቀሳቀስ የፖለቲካ ድርጅት ሆኖ ከተመሰረተ። በጣም አመሰግናለሁ እንደዚህ አይነት የምፈልገውና ጋባዥ ጥያቄ ስላነሳ። በእርግጥ ምስረታም የእውነት ከሆነ ስኬት ነው በራሱ። ኢዜማ የሰባት ፓርቲዎች ውህድ ነው። በኢትዮጵያ ታሪክ ከወረዳ ጀምሮ የተደራጀ በምስረታ ዕለት ራሱ ከ312 ወረዳዎች በተወከሉ አባላት የተመሰረተ ድምፁን አጥፍቶ የሰራና ውጤቱን ለሕዝብ ያሳየ ፓርቲ ነው ኢዜማና በጉባኤው ላይ ከ1800 የሚደርሱ አባላት ነው የተገኙት ከመላ ሀገሪቱ ከሁሉም ድምፁን አጥፍቶ ማለት ከዚህ በፊት የውህደቱ እያንዳንዱ እርምጃ ይነገርና አንዳንዱ መንገድ ላይ ይቀራል፣ አንዳንዱ ከደረሰ በኋላ ደግሞ ልዩነት አለ። እዚህ ሀገር ላይ በማናውቀው ኢዝም ነው የምንጣላው። ለምሳሌ ሶሻሊዝም፣ ካፒታሊዝም፣ ሊበራሊዝም፣ ዋቴቨር እየተባለ የሀገሪቱን መሰረታዊ ችግር ያልዳሰሰ ግን ደግሞ በጥራዝ ነጠቅ ከውጭ የመጣ እና በዛ ደግሞ ኮንፋይ እንደሆነ ችግሩን ስለመፍታት አይደለም። ይሄ ሀሳብ እንዲህ ነው የሚለው ይሄ ሀሳብ እዚህ ነው አየር ላይ ፕሮፌሰር መስፍን። ስለዚህ በዚህ ረገድኛ የተለየ ነገር አንተ የተለየ ነገር የህዝቡ ችግር ምንድነው? ኢትዮጵያ ውስጥ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉ ነገር ኢንጀስቲስ አለ፣ ኢፍትሃዊነት አለ። ስለዚህ መጀመሪያ ያለብን ፍትሃዊነትን በማንገስ ነው። የመጀመሪያ የሚያስማማን ነገር ማህበራዊ ፍትህ ወይም ሶሻል ጀስቲስ እዚህ ሀገር ማስፈን አለበት። ይህንን መሰረታዊ ሀሳብ አመራሩም አባሉም ተወያይቶ ሊያምንበት ይገባል በሚል አንድ ኢምፖርትድ ማለት ከውጭ የመጣ ሀሳብ አይደለም ነው አይደለም። በመሰረታዊነት የሀገሪቱን ችግር ያየ ሶሻል ዲሞክራሲ እኮ የዚህ አካል ነው። ከሶሻል ዲሞክራሲ ብቻ አይደለም ከሊበራል ዲሞክራሲ የሚወስዳቸው በጣም ብዙ ልንተነትናቸው እንችላለን። በፖሊሲ ሰነዶችም አሳይተናል። ከሶሻል ዲሞክራሲ ከሊበራል ዲሞክራሲ ከሌሎችም የሚወስዳቸው ሀሳቦች አሉ። ዋናው ነገር ለዚህ ሀገር ልክ ነው፣ ለዚህ ሀገር ችግር መፍቻ ልክ የተዘጋጀ ኮንቴክስቹዋላይዝ አድርገነዋል ነው ወይስ ከስተማይዝ ተደርጓል? በዚህ ሀገር ችግር ሁኔታ ከስተማይዝ የተደረገ አይዲዮሎጂ ነው ሊኖረን የሚገባ። ስለዚህ በአይዲዮሎጂ እና በአደረጃጀት በሁለቱም ተስማምተን ላለፉት 8 ወራት ከሰራን በኋላ ይዘን ነው ብቅ ያለው እና ብዙ ሰው ኢዜማ ቀደም ሲል አቶ የሺዋስ አንተ እንደምትለኝ የፓርቲዎቹ ውህደት ነው። ሰዎች ግን የፓርቲዎች ጥምረት እንጂ ውህደት አይመስልም ይላሉ። እንግዲህ በፖለቲካ ቀይና ነጭ አይደለም ያለው ወይም ጥቁርና ነጭ አይደለም ያለው፣ ግሬ የሚባል ነገርም አለ። ከባለፈው ተምረናል ስንል የአመራሮች ድርድርና ውህደት ነው ብንል ብዙ ችግሮች ሊገጥሙን እንደሚችሉ ገምተን ነበር። መተውም ነበር ባመጣጣቸው ተመለሱ እንጂ ዝም ብሎ ከአንድ ፓርቲ ያፈነገጠ ሰው አልገባንም አልወጣንም ምናምን ይል ነበር። እኛ ግን ምንድነው ያደረግነው? ማነው እሱ ፓርቲ? መጀመሪያ ስሙ አስፈላጊ አይደለም። ብዙ ቦታ ግለሰቦች ናቸው፣ ፓርቲው ሳይሆን ግለሰቦች እኛ ከሌለንበት አይነት ነገር አምጥተው ነበር። ግን ከባለፈው ተምረናል ስንል እኛ ምንድነው ያደረግነው? በዚህ ሂደት የምንተማመን ከሆነ መጀመሪያ ፓርቲያችን እናክስም ነው ያለው። የመጀመሪያው ሙቭ የወሰደው ሰማያዊ ነው። ህዳር 21 እና 22 ጉባኤ አድርጎ ከስም ያለው ለሚመሰረተው ፓርቲ ድርጅቴም ቢሮዬም አባሌም ገንዘቤም ሁሉ ነገር ግብአት ይሁን ብሎ ወሰነ። በዚህ መንገድ ኢዴፓ ወሰነ፣ በኢዴፓ ወሰነ፣ አርበኞች ግንቦት ሰባት ወሰነ፣ የጋምቤላ ንቅናቄ ወሰነ፣ ሌሎች ፓርቲዎች ወሰኑ። ሰባቱም ስብስቦች ለአዲሱ ፓርቲ ግብአት ሆነናል እያሉ ቀድመው ከሳው ነው የሚያልቀው። ኢዴፓ ግን ምርጫ ቦርድ አልከሰመም እያለ ነው አላለም። በመግለጫቸው እንደዛ ነው እያሉ አላልንም ነው ያሉት። ሌሎች ሰዎች እንዲህ ብሏል ምርጫ ቦርድ ቢሉም እንደዚህ አላልንም። ሁሉም ፓርቲዎች አስገብተዋል። ኢዴፓም ቢሆን ከስሞ ነው የመጣው እንደ ሁሉም ፓርቲ ያልከሰመ ፓርቲ በነገራችን ላይ እንትኑ የተደረገው ግንቦት አስታውሳለሁ። ግንቦት 1 እና 2 ነው። ሚያዚያ ነው አይደል ቀድሞ ያለው። ሚያዚያ 30 የደረሰ ፓርቲ የለም። ከሚያዚያ 30 በፊት ሁሉ ፓርቲ ከስሞ ምርጫ ቦርድ አስገብቷል። ምርጫ ቦርድ ማስገባት የማይጠበቅበት አለ። ለምሳሌ የአንድነት የነበረው ስብስብ የናንዱ አለም እነሱ አይጠበቅም። ቆይ ግንቦት ሰባትም አይጠበቅም። የጋምቤላ ማይጠበቅም። ተመዘገበ ግንቦት ሰባት አይጠበቅም። ኤግዛክትሊ። እነዚህ ግን የተበታተነ ነው። ይኸውልህ አዳምጠኝ። እነዚህ አስገብተዋል። ምርጫ ቦርድ ያንን ፕሮሰስ ባጭር ጊዜ ጨርሶ ነበረ። ያ የምርጫ ቦርድ ጉዳይ ነው የሚሆነው።
እሺ ለሁሉ እሱ ራሱን የቻለ ርዕሰ ጉዳይ ራሱን የቻለ ነው። ለማንኛውም ከባለፈው ተምረናል። ኢዜማ አዲስ ፓርቲ እንዲሆን ያደረግነው ከባለፈው ተምረን ነው። ወደ ኋላ ጭቅጭቅ እንዳይመጣ። ለምሳሌ አንድ ፓርቲ እንደማይል ስለማቅ ሰማያዊ ምሳሌ ላድርግልህ። ሰማያዊ እንደው ተነስቻለሁ እንደገና ቢል ኢዜማ ላይ ምንም ኢፌክት የለው። ምክንያቱም ኢዜማ እንደ አዲስ 10,000 ሰው አስፈርሞ ነው የተመዘገበው። አዲስ ፓርቲ እንድትመሰርቱ ነው አይደለ? ደብዳቤ ከምርጫ ቦርድ ተሰጥቷችሁ ነበር። ስለዚህ አከሰምን ነው የሚባለው ወይስ አዲስ ፓርቲ እንድትመሰርቱ? አሮጌውን አከሰምንና ለአዲሱ በየግላችሁ ለአዲሱ ፓርቲ ግብአት አደረገ። ስለዚህ አቶ የሺዋስ ኃላፊነት ወስዶ ሊናገር የሚችለው ስለ ሰማያዊ ፓርቲ ነው። እሺ ጥምረት ነው የሚያስብለው የስልጣን ክፍፍላችሁ ነው። ሰዎች በእናንተ ድርጅት ላይ አስተያየት ሲሰጡ የሚደመጡት የስልጣን ክፍፍሉ የጥምረት ነው እንጂ የሚመስለው የውህደት አይመስልም። አቶ የሺዋስ ሰማያዊ ፓርቲን ይዞ ነው የተቀላቀለው፣ ወይም የአቶ የሺዋስ ድርጅት ሰማያዊ ፓርቲ ነው። አርበኞች ግንቦት ሰባት በብርሃኑ ነጋ ዶክተር ይመራ ነበረ። ሌሎቹም እንደዚሁ እና አቶ አንዱዓለምም ያው ቀደም ሲል እንዳልከው በተበታተነ መልኩ ነው የገቡት። ግን አመጣጣቸውን መሰረት አድርጎ የስልጣን ክፍፍሉ የፓርቲ መሪና የፓርቲ ሊቀመንበርም ሲመረጥ ይህንን ማዕከል ያደረገ ነው ክርክሩ። ስለዚህ የስልጣን ክፍፍሉ የማይጠበቁ ሰዎችን አላመጣም ነው ነገሩ። ወረዳ ላይ ብትሄዱ እናንተ ሆናችሁ ተመርጣችሁ መጣችሁት ነው። ስትራክቸሩ ምን መሰለህ ያየሰው ለኢትዮጵያ ፖለቲካ አዳዲስ ይዘናቸው የመጣናቸው ነገሮች አሉ። ለምሳሌ መክሰም የሚባል ነገር አይታወቅም ነበር። አራት ሆኖ ለመክሰም ይንቀጠቀጣል። ሰማያዊ ግን ያንን የሚያክል ድርጅት ማለት ሪሌቲቭሊ ካሉት ማለት ነው ለማክሰብ እንትን አልወሰደም። ማህበራዊ ፍትህን ነገር ያለው ሌላው አዲስ ነገር የመሪና የሊቀመንበር መስመሮችን ለይተን ነው የመጣ ነው። ይሄ ከምን ሎጂክ የመጣ ነው? በእርግጥ አሜሪካ፣ አውሮፓ፣ አውስትራሊያ አዲስ አይደለም ይሄ ነገር። ሁሉንም ፓርቲዎች ሪፐብሊካንም፣ ኮንሰርቫቲቭንም ሌሎችንም ብትወስድ ሊደርና ቼርማን አላቸው። በኢትዮጵያ ኬዝ ግን ይህንን ለይቶ ያውቅም። ንጉሱም ደርግም በአቶ መለስና በህወሓትና በኢህአዴግና በመንግስት መካከል እኮ ምንም መስመር የለም ልዩነት። እሳቸውም ያስነጥሱት እዛ ታች ካድሬው ድረስ ያስነጥሳል። ይሄንን የፓርቲ መስመር ከወዲሁ ነው መለየት ያለብን። ገንዘብም ጠበንጃ ስለዚህ ኢምፖርትድ ነው ማለት ነው ሀሳቡ ማለት ነው። ቅድም ካልከኝ ጋር ይጠረስ አይዲዮሎጂ አይደለም። ይሄ አደረጃጀት መዋቅር ነው። እሺ የስልጣን ለምሳሌ ስልጣን ላይ ከወጣችሁ በኋላ ይደርሳል ክፍፍሉ የሚል ሰው አለ። ለአንድ ሰው ጠበንጃም ገንዘብም ስልጣን ከሰጠው በኋላ እና ይሄንኛውን ለብቻ አድርገው ምናምን ብትለው አልሆነ ያለው እኮ በዛ ምክንያት ንጉሱም ደርግም በወያኔ ውስጥ ያለፉ ሰዎችም በኢህአዴግ ውስጥ ያለፉ ሰዎችም ያላደረጉት አንዴ ከሰጠው በኋላ ይቻላል። መጀመሪያ አወቃቀርህን ነው ለይተህ መምጣት ያለብህ ከሚል በእርግጠኝነት ወደ መንግስትነት እንሄዳለን ከሚል የመጣ ሀሳብ ነው። ስለዚህ እነዚህ ቦታዎች ስትራክቸሩን ማንንም ሳናስብ እነዚህን ቦታዎች ስንሰራ ነው የሰራ ናቸው። በተረፈ ከነ ታዛቢው ከነ ሽማግሌው ጥሪ ከተደረገላቸው እንግዶች ጋር ከውጭ ከመጡ ከተጋበዙት ጋር ሁሉ በአጠቃላይ 1800 ሰው ተገኝቷል ብያለሁ። እንግዲህ ሚዲያው ምናምን ሳይጨምር ማለት ነው። ከዛ ውስጥ ከ1300 ምናምን በላይ የመጨረሻው ምርጫ ነው። ግን ወረዳ ላይ ተመርጣችሁ ነው። በዚያ ላይ ወረዳ ላይም ስትመረጡ እናንተ ናችሁ። ምክር ቤቱ ላይ 1800 ሰው ቮት ሲያደርግ እናንተ ነው እና የማይጠበቅ ሰው ለምን ሊገባ አልቻለም? ፓርቲው ሰው የሚጠብቅ ጥምረት እንዳይመስል ሰው የሚጠብቅ ከሆነ ሰው የሚጠብቀው የነበረ ከሆነ እንደውም ዲሞክራቲክ ነው ማለት ነው። የሚጠብቀው የነበረ ከሆነ ያልተጠበቀ ሰው አልመጣም። የማይታወቅ ሰው ልበል ይሄን ያክል አክቲቭ ሚና ወይም ንቁ ሚና ያለው ከፊት የማናውቀው ሰው ከየፓርቲዎቹ ሊቀመንበሩ አልመጣም ማለት ነው። እኔ ቁጥር ላይ እንዳልገባ እንጂ በጣም ብዙ በሴትም በወንድም በፍጹም ፖለቲካ ውስጥ ያልነበሩ ሰዎች አሉ። የተመረጡ በጉባኤም የተመረጡ ሰዎች አሉ። እሺ ለሁሉ ወደ ሌላኛው ጥያቄ ልግባ። አቶ የሺዋስ ኢህአዴግ ምርጫው እንዲካሄድ ወስኗል። በመጨረሻ ይሄን ቃለ መጠይቅ እስከምናደርግበት ድረስ በነበረው ጊዜ መንግስትም እንቅስቃሴ ያድርግ ተብሏል። እናንተ ደግሞ ምርጫው መራዘም እንዳለበት በአጽንኦት ስትከራከሩ ነበርና እንዴት ነው ያላችሁ ዝግጅት? ከኢህአዴግስ ጋር በዚህ ረገድ የሚኖራችሁ ግንኙነት ምን ያለ እንዴት ያለ ይሆናል? በጣም አመሰግናለሁ። ኢዜማ ሲመሰረት ሲፈጠርም ለምርጫ ነው። በዝግጅት ደረጃ ኢህአዴግ ተዘጋጅቷል ወይ ብትለኝ የኢዜማን ያክል የተዘጋጀ አይመስለኝም። ምክንያቱም ዴዋን ጀምሮ ቅድም እንዳልከው ካፈጣጠራችን ጀምሮ ከየወረዳው እያንዳንዱ ወረዳ ላይ በመቶዎች የሚቆጠሩ አባላት ያሉበት ስራ አስፈጻሚ ያለበት ጉባኤ ያለበት
የኦዲት ኮሚቴ የዲሲፕሊን ኮሚቴ ያለበት እያንዳንዱ ወረዳ ላይ